ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? ጤና ይስጥልን። እኔ ደህና ነኝ። እንዴት ናችሁ አላችሁ ወይ? ዛሬ የሆነ ነገር ላሳያችሁ ነው። ስለ ምንድን ነው? ስለ ኢሞ ኦንላይን ማስጊያት ሰው እንዳያችሁ። እናንተም ሰው ማየት አትችሉም፣ ሰው እናንተ ማየት አይችልም። ምክንያቱም ምንድን ነው? ጭቅጭቅ አለ። አንዳንድ ጊዜ ኦንላይን ያለሽ ነው የዘጋሽኝ፣ ኦንላይን ነበርሽ ስልክ አታነሽም፣ ኦንላይን ነበርክ ስልክ አታነሳም ከማባባል ያድናቸዋል ብዬ አስባለሁኝ። እኔ የጠቀመኝን ነገር ነው የሚያስረዳቸው። ጭቅጭቅ ኦንላይን ነበርክ እስከዚህ ሰዓት ኦንላይን ነበርሽ ከምትባባሉ ወይ እንደዛ ከምትወቀቀሱ ማለት ነው ኦንላይንሽ ዘግተሽ በነጻነት የፈለግሽ ጊዜ ትገባለሽ፣ የፈለግክ ጊዜ ትወጣለ ትገባለ ማለት ነው። አንዳንድ ጊዜ ይሄ ነገር ያጣላል። አንዳንድ ሰዎች እንጣላ እንችላለን። ምክንያቱም ከዚህ ሁሉ ፕራይቬሲ ማድረግ ነው፣ በቃ ማስጋት ነው ብዬ ነው ማስበው። እኔ እንደ ፍላጎታቸው ነው፣ ግን እንደ ድሮ አይደለም። ድሮ ኦንላይንሽን ለምትደብቂ በቻት ውስጥ ገብተን ነው። አሁን ግን ተቀይሯል ኢሞ። እኔ እንደኔ የተቀየረባቸው ካላቸው ላሳያችሁ በትንሽ ቪዲዮ ጠር ያለ አርጌ ማለት ነው። እና ወደ ኢሞችን እንሂድ። ኢሞችን ላይ እንገባለን። ከዛ ፕሮፋይላችን ላይ እንገባለን። ከዛ ስታርት ፕራይቬሲ የሚለው ላይ ወይ ደግሞ ሁለተኛ ላይ አንበብ ለማትችሉ ከዛ ወደ ላይ እንስባለን ማለት ነው። አሁን ድሮ እዚህ ላይ ገብተን ነው የምንቀይረው። አሁን ግን ተቀይሯል ኢሞ። እዛ ላይ ብትገቡ አይሰራላችሁ። እንደዚህ ጎተት ታረጉና ኦንላይን የሚለው ቦታ በደንብ ተመልከቱት፣ ለማታነቡት ማለት ነው። ይኸውላችሁ ለማታነቡት ልቅጦርላችሁ እንደዚህ እየቆጠራችሁት ኑ ስንተኛ እንደሆነ ማለት ነው። 1 2 3 4 5 6 7 8 9 10 11 12ኛ ላይ ነው የምትነኩት ማለት ነው። ለማታነቡ ነው። ለማታነቡማ ኦኬ። እኔም ማቆስ ጓደኞች ስላሙ ይሄ ቪዲዮ ለነሱም ሼር ስላማለቅ ነው አንድ ላይ እንደዚህ ብዬ የምሰራ ማለት ነው። ይኸው 12ኛ ላይ ትነካላችሁ ማለት ነው። አሁን ምንድነው ፕራይቬሲ ላይ ነው ያለው። ሁሉም ሰው ኦንላይን መኖራቸውን ያህል ማለት ነው። መቼ እንደወጣችሁ መቼ እንደገባችሁት ምንድነው የምታደርጉት? እንዳያቸው ከፈለጋችሁ ማለት ነው። አሁንም ልቁጠርላችሁ ለማታነቡት ይሄንን እለፉት። ያው ይሄ አይነካም፣ ስጀር የሚነካ አይደለም። 1 2 3 4 አልፋችሁ 5ኛ ላይ ነው የምታረጉት። ምን ለማድረግ ስትፈልጉ ኦንላይናቸውን ለመደበቅ ከፈለጋችሁ ማለት እዚህ ላይ ነው ራይት የምታረጉት። እኔ አሁን ራይት ከማድረጌ በፊት ወደ ኋላ ተመልሼ ላሳያችሁ። መጀመሪያ ኢሞ እንዴት እንደሚያሳይ ሰው ኦንላይን መቼ እንደወጣ ያ ሰው ማለት ነው። ለምሳሌ እዚህ ላይ ገባዋል፣ እዩት። ያ ሰው ሌስናይት ማለት ትላንትና ማታ ከ9 ሰዓት 17 ደቂቃ ነው ከኦንላይን ወጣ ማለት ነው ያ ሰው። አሁን ደግሞ ዘግቼ ላሳያችሁ። ሌላ ሰውም እንደዚህ ደግሜ ላሳያችሁ። ለምሳሌ ሰውም ደግሜ ላሳያችሁ እንድትረዱ ነው። አያችሁት? ስንት ሰዓት? 12 ሰዓት ለስናየት ትላንትና ማታ 12 ሰዓት እንደዚህ አቆጣጠር ከ32 ደቂቃ ታይም ነው የወጣ ማለት ነው ይሄ ሰው። ስለዚህ አሁን ደግሞ ሲዘጋ ምን አይነት እንደሚያሳያችሁ እንደማሳይና እንደማታሳይ ላሳያችሁ ማለት። እንደገና ወደ ፕሮፋይላችን እንመለስ። ሁለተኛ ላይ ነንካ ፕራይቬሲ የሚለው ላይ ከዛ ቀጥታ ወደ 12ኛ ላይ ያለው ቁጥራችሁ ለማታነቡት ያው ተነቡ ደግሞ ኦንላይን ስታርት ሊስት የሚለው ነው ፕራይቬሲ ወይንም ትገባላችሁ። ተቀይሯል። ወደ ድሮ ማለት አይደለም ማለት ነው። ይሄው 5ኛ ላይ ነው የምትነኩት ማለት ነው። አሁን ኖ ቦዲ የሚለው ላይ ራይት እናረጋለን ማለት ነው። ካላስ አሁን ማንም አያየንም። እናንተም ማለት ለሰው ማየት አትችሉም፣ ሰው እናንተ ማየት አይችልም። ወደ ኋላ ቀጥታ እንመለስና ወደ ኢሞ እንየው እስቲ። አሁን ያሳያል አይሳሲም? ይኸው ቅድም ገብቼ ያሳየዋቸው ሰው ጋር መልሼ ልግባ። አሁን ያሳያል ሳያሳይም? ቅድም አይታችኋል 9 ሰዓት ከምናምን ትላንት ሌስናይት የሚለው ነው። አሁን ግን ምንም የዛ ሰው ሰም ብቻ ነው የሚያሳየው፣ አያሳይም ማለት ነው። ገብታችኋል ብዬ አስባለሁ። እችንም እንያት። ማታ 12 ሰዓት ከምናምን ነበር 32 ስል ብዬ ነበር ቅድም። ይኸው አሁን ምንም የለም ከሷ ስም ውጪ ወይ ከሱ ስም ውጪ ማለት ነው። ስለዚህ እንደዚህ አድርጋችሁ ተጠቀሙ ኢሞ።
ገብታችኋል ብዬ አስባለሁኝ። ስላዳመጣችሁ ያመሰግናለሁ። ይሄ ረዳኝ እኔ ራሴ ያወቅኩትን ያሳወቅኳቸው። ስላዳመጣችሁ ያመሰግናለሁ። ባይ ባይ።